እነ ያዕቁብ ከዚያ በኋላ እስከ ዒሳ ድረስ ያሉ እስራኤላውያን ነቢያቶች አላህ ራሱ እንደላካቸው ይገልጽልናል። በሆነ ጊዜ ላይ እስራኤላውያኖች ጂሃድ እንዲያደርጉ ይታዘዛሉ። ጠላት ሊያጠቃቸው ሲመጣ ጊዜ አላህ ራሳቸው ተከላከሉ አላቸው። የዛኔ ጂሃድ ለማድረግ መሪ ያስፈልጋልና መሪ አስፈለገ። በጊዜው የነበረውን አንድ ነቢይ ከአላህ ዘንድ የተመረጠ የሆነን መሪ አድርግልን አሉት። እሺ አሉ። ይህ ነቢይ ጠየቁ አላህ ስብሐነሁ ወተዓላ። አላህ ስብሐነሁ ወተዓላም ጣሉት የሚባልን ሰው ከመካከላቸው መረጠላቸው። ጣሉት የሚባልን መሪ አድርጌላቸዋለሁኝ አላቸው። ሲያዩት እነዚህ ሰዎች እስራኤላውያኖች ይሄ ሰው ድሃ ነው፣ ምንም የሌለው ነው፣ እንዴት ይሄ በእኛ ላይ ይሾማል ብለው ሊቃወሙ ፈለጉ። አንድ ሙሉ ቁርአኑ ላይ አነብላቸዋለሁ። ቃለ ኢነ አላህ አስጠፋሁ ዐለይኩም አላቸው። ይሄ ነቢይ እንግዲህ አላህ ከመካከላቸው በእናንተ መካከል ይሄ ሰውዬ መርጦታል፣ ንጉሥ አድርጎላችኋል፣ መሪ አድርጎላችኋል አላቸው። ወዛደሁ በስጠተን ፊል ዒልሚ ወልጅስም፣ እውቀትና ተክለ ሰውነትም ልክ እንዲሁ ጠንካራ የሆነ አላህ ስብሐነሁ ወተዓላ የቸረው ሰው ነው። ከዚያ በኋላ ይህን ሰው ከአምላክ ዘንድ ለመመረጡ ምልክት እንሻለን አሉ። አሁን አስተውይ፣ እዚህ ጋር ከአላህ ዘንድ ለመመረጡ የሚያረጋግጥልን አንድ ምልክት አሳየን አሉት። ከዚያ በኋላ ይህ ነቢይ አላህን ጠየቀ። ምልክት ይሻሉ አንተ እንደመረጥከው ይህንን ንጉሥ በመካከላቸው አድርገህ እና አንድ ምልክት ስጣቸው ብሎ ጠየቀ። ከዚያም በኋላ አላህ ስብሐነሁ ወተዓላ ይህ ንጉሥ እኔ እንደመረጥኩት ምልክት እንዲሆናችሁ ሳጥንን መላእክቶች ይዘውላችሁ ይመጣሉ አላቸው። ወቃለ ለሁም ነቢይ ታቦት እኮ ነው የሚለው። ለምን ሳጥን ትለዋለህ? ታቦት እኮ ነው የሚለው ወንድሜ። ታቦት ማለት ሳጥን ማለት ነው ወገናችን። ቁርአኑን ላውጣልሽ። በአማርኛም ታቦት ነው የሚለው። በአማርኛ ታቦት ስላለ ነው። አረበኛው ነው ታቦት የሚለው። ታቦት የአረበኛ ቃል አይደለም። ታቦት ቡ ነው። ቡ አረብ ታቦት ሳይሆን ታቦት። በአማርኛ ታቦት ይላል። ሳጥን ቁርአኑ ግባና አረበኛው ጋር ግባና። በአረበኛ ታቦት አይባልም። ምናልባት ተፍሲሩ ላይ አስቀምጦት ሊሆን ይችላል። እኔ ከዚህ በፊት እሱን አንተ ብዬ አላውቅም፣ ግን ታቦት የሚለው አረበኛው ላይ ነው ያለው። እሺ ታቦት ማለት ደግሞ ሳጥን ማለት ነው። ሌላም ቦታ ላይ ያሳይሻለሁ። ይሄ ቃል አላህ ስብሐነሁ ወተዓላ ሌላ ቦታ ላይ ጠቅሶታል። ላሳይሽ። ታቦት ሳይሆን ታቦት ነው። የቱ ጋር እንዳለ ላሳይሽ። ሳጥን ማለት እንደሆነ ያሳይሻለሁ። እሺ فلما فصل طالوت ሱረቱ አልበቀራ 248 አይደለም? 248 ሌላ ሳይሽ ታጭን ነው የሚለው እኮ ግን ሁሴን ሌላ ጣላት አንዴ እያየችው እንዲሆንላት ያ ይታይሻል። 248 ነቢያቸውም ለእነርሱ የንግስናው ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተውትም ቅርስ በውስጡ ያለበት መላእክትም የሚሸከሙት ሆኖ ሳጥኑ ሊመጣላቸው ነው አላቸው። ሳጥን ነው የሚላየሽው ስለ ሳጥን እንጂ እያወራ በአረብኛ ታቡት ይላል፣ በዚህ ደግሞ ሳጥን። ኦኬ ሌላም ቦታ ላይ አለ። ከፈለግሽ ይሄ ቃል ታቡት ብሎ አላህ የጠቀሰው ላሳይሽ። ደግሞ ሌላ ቦታ ላይ አሁንም ልክ እንዲሁ ሳጥን ብሎ ነው የሚያስቀምጠው። ሱረቱል ቀሶስ ላይ አላህ ሱብሓነሁ ሳጥኑን ነው መላእክትን የሚሸከሙት። ሳጥኑን የተሸከሙት መላእክት እንጂ ታቦት አይደለም ማለት ነው። ታቦት አይደለም። ኦኬ አንድ ሼክ ግን ታቦት ነው ብሎ ሲያወራ የአረብ ሼክ ሰምተነዋል ማለት ነው። ታቦት ነው ሻህር ነው ከያሰይ አላማ ነው ትልቅ ያሰው የሻህር ነው አላሰማ በጣም ጥሩ አጋጣሚ አይቻለሁ። ፌስቡክ ላይ ማነው ቲክቶክ ላይ የሆነ
በቃ ነጭ ጀለብያ መልበስ ባህላቸው ነው አረቦች። ቆይ አንድ ጊዜ አውቃለሁ፣ ስላየሁት ነው፣ አይቼዋለሁ። ሰዎች ልከውልኝ ነበር። በዚህ ላይ እንደውም ቪዲዮ ስራ ሁሉ ብላይ ነበር። እኔ ቪዲዮ መስራት እንደዚህ ስለሆንኩ ነው ሙድ አልመጣልኝ መስራት። እና ለማንኛውም ንገራቸው ሻህ አይደለም ነጭ ጀለብያ እና ጥምጣም መልበስ የአረቦች ባህል ነው። ምናልባት አረብ ሀገር አልኖርሽ ሊሆን ይችላል፣ አላውቅም እንጂ አረብ ሀገር ከኖራችሁ ምንም ከሃይማኖት ጋር አያይዘውም። ይሄን ነጭ ጀለብያ መልበስ የአረቦች ባህል ነው። አንደኛ ሻህ አይደለም። ሁለተኛ ይሄ ሰው ታሪክ ነው እየተናገረ ያለው። ታሪክ ደግሞ እውነትም ቢሆን ውሸትም ዝም ብለህ ልትናገረው ትችላለህ። ገብታችኋል አይደል? ያኛው አሜሪካ ያለው ሰው ደግሞ ዝም ብሎ የመተርጎም ስራ ነው የሚሰራ። ተረጎመ፣ ያኛው ተናገረ። ታሪክ ምንም ከእምነት ጋር እያያይዘው እየተናገሩ አይደለም። ገብታችኋል አይደለም? አታቡት ብሎ በቁርአን ላይ ያስቀመጠው ምንድን ነው ከተባለ ሳጥን ነው። በሌላ ቦታ ላይ ደግሜ ላሳይሽ ነበር። አላህ ስብሐነሁ ወተዓላ በሱረቱል ቀሶስ ላይ የሙሳ ዓለይሂ ሰላምን እናት ልጁን የፈርዖን ሰራዊቶች የሆነ ነገር እንዳያደርጉብኝ ብለሽ ከፈራሽ በሳጥን ውስጥ አስቀምጪውና ባህር ላይ ላኪው ይላታል። አየሽ፣ አሁን እዚህ ሳጥን ለሚለው ቃል የተጠቀመው ታቡት የሚለውን ቃል ነው። ገብቶሻል አይደለ? ሙሳ የተኛበት እናቱ ያስቀመጠችበት ታቦት ውስጥ ነበር ማለት ነው። ታቦት አይደለም፣ አታቡት ሳጥን ማለት ነው። መላእክቶች ያንን ሳጥን ይዘው መጡ። ለመመረጡ ምልክት አገኘን። አሁን ወዲያው ወደ ስራቸው ሄዱ፣ አለቀ፣ ወደ ጃሃዳቸው። እና ታቦት የሚለው ቃል ሳጥን ለማለት እንጂ በክርስትናና በይሁድ እንደሚታሰበው ታቦትን ለማለት አይደለም። እሺ ሰላም ሰላም፣ እንዴት ነው? አለኝ መጨረሻ ሰላም ለእናንተ ይሁን። እሱ በያላችሁበት ሰላም ብያቸዋለሁ። እሺ ሰላም። አንዴ ከታች ያላት ጨዋታ ትጨርስና አንድ ጥያቄ ያላት ትጠይቂያለሽ። እሺ ጋር